ሰላም እንዴት አረፈዳችሁ? በጧት አንድ መረጃ ላጋራችሁ ብዬ ነው። አሁን በርካታ በኢትዮጵያ ጉዳይ ላይ በተንታኝ ፖለቲከኛ አለ፣ ሀገር ውስጥም ሀገር ውጭም። ፖለቲካን የሚተነትንበት መንገድ ግን አጋዥ ወይ ደግሞ ሀገሪቷን ማሻገር በሚችል መንገድ ሳይሆን እኛ ስላልመራ ነው፣ እኛ ስለሌለንበት፣ እኛ ስላላደረግነው ሁሉ ነገር ልክ አይደለም ብሎ በኢጎ የተጠቁ ሰዎች በጣም በርካታ እያየን እንገኛለን ማለት ነው። ምንድነው መናገር የፈለኩት? በጣም በሚገርም ሁኔታ እነዚህ ሰዎች ሀገርን የሚያሻገር ህዝብን የሚጠቅም እያንዳንዷን ነገር ቁጭ ብሎ ስራዬ ብሎ የሚተቹ ሰዎች ፕሪቪየስ ቪዲዮአቸውን ስታዩ ወይ ፕሪቪየስ ንግግሮቻቸውን ስታዩ ሁሉም ደጋፊ የነበሩ አድናቆት ሲያዘንቡ የነበሩ ናቸው ማለት ነው። ለምንድን ነው በዚህ አጭር ጊዜ ውስጥ አድናቆታቸው ወደ ትችት የተቀየረው? ለምንድን ነው በአንድ ራስ ሁለት ምላስ የሆኑት ብላችሁ አስባችሁ ታውቃላችሁ? እኔ ልንገራችሁ። ምክንያቱም እነዚህ ሰዎች በተለይ ውጭ የነበሩ ያው እንደምታስታውሱት ክቡር የፓርቲያችን ፕሬዝዳንት መጋቢት 24 በዲሞክራሲያዊ መንገድ ስልጣን ሽግግር ካደረጉ በኋላ ከዚህ በፊት በውጭ ሀገር ተሰደው በተለይ ወደ ሀገር እንዳይገቡ በሽብርተኝነት ተፈርጀው የነበሩና ስደት ላይ የነበሩትን በይቅርታ ግንቡን አፍርሰን ድልድዩን እንገንባ ብለው ወደ ሀገር እንዲገቡ አድርገዋል። እነዚህ ሰዎች ሲመጡ ከዚህ በፊት በሀገራችን የተለመደው የስልጣን ሽግግር እንግዲህ በመሳሪያ ደም ተፋሶ በጣም ብዙ ሰው አልቆ ነበር ስልጣን ከአንዱ ወደ አንዱ የሚሻገረው ማለት ነው። እንግዲህ ያው እንደምታውቁት ብልጽግና ፓርቲ ለመጀመሪያ ጊዜ በዲሞክራሲያዊ በሰላማዊ መንገድ የስልጣን ሽግግር የተደረገበት በኢትዮጵያ ታሪክ የመጀመሪያው ነው ማለት ነው። ያ ሲሆን በቀላል መንገድ የመጣ ስለመሰላቸው በተለይ ከውጭ የመጡት ልክ እንዴት ነው አንድ ቤተሰብ በጣም ባለጸጋ ቤተሰብ ሳያስቡት ወይ በአደጋ ሲሞቱ ልጆች ያለውን ንብረት አንተ ይሄን ውሰድ፣ በቃ አንተ ይሄን ውሰድ የሚባባሉበት ኢትዮጵያን እንደዛ ይሄን ምራ አንተን ውሰድ የሚባል አድርጎ እንደ ጥሩ አጋጣሚ አድርጎ ነው ያሰቡት። ሲመጡ ባለፈው ክቡር የፓርቲያችን ፕሬዝዳንት 4 ሰዓት ከኤቢሲ ጋር ቆይታ ሲያደርጉ ጠቆም ለማድረግ ሞክረዋል። ከውጭ ሲገቡ ራሳቸውን ሾሞ የመጡ ራሳቸውን የሆነ ቦታ ጋር አስቀምጦ የመጡት ልክ ሲመጡ ሀሳብ አዋጡና ሀገር እንምራ ሲባል እነሱ የሆነ ሚኒስትሪ እንካንተ ምራ እንካንተ ደግሞ ይሄንን ውሰድ የሚባል አይነት ኤክስፔክቴሽን ይዞ ስለመጡ በዛ ምክንያት ነው እንግዲህ ያ ሁሉ ሙገሳና ያ ሁሉ አድናቆት በአንድ ወደ ትችት የተቀየረው። እነሱ ሊቀራመቷትና ሊግጧት ያሰቧትን ኢትዮጵያ እንግዲህ ብልጽግና ሊሰጣቸው አልቻለም። ብልጽግና የሀገሪቷን ሀብት በአጠቃላይ ትላንትና ሲሸሽ የነበረ ትላንትና የግለሰቦችን የቅንጦት ህይወት መንገድ የነበረን የሀገሪቷን ሀብት እንግዲህ ለሀገር በማዋል ኢትዮጵያ ምንም አዲስ ነገር ሳይፈጠር ነዳጅ ሳናገኝ ምንም የተለየ ሀብት ተአምር ሳይወርድ በዚህ ልክ ሀገር ድራማቲካል ቼንጅ የተቀየረችበት ያለችበት ምክንያት ብልጽግና ለማንም ኢትዮጵያን ተቀራምቶ ሊግጣት ላሰበ ሁሉ የመስጠት እድል በመንፈጉ ነውና አብዛኛው ያንን ስላጣ ነው የሆነ ቦታ ውስጥ ተደብቆ የሆነ ብሔር መብት ተሟጋች መስሎ የሆነ ሃይማኖት መብት ተሟጋች መስሎ 24 ሰዓት ሚዲያ ላይ ቁጭ ብሎ የሚተቸው የሚፈልገውን ስላጣና ራሱን ሾሞ የመጣበትን ያንን ማግኘት ስላልቻለ ነው። እናውቃለን። አብዛኛውን ህዝብ ስለማያውቅ በዚሁ አጋጣሚ ጠቆም ማረጋችሁ ነገር ደግሞ ይሄን ከሰጣችሁኝ ይሄንን ቦታ እንድመራ ከሰጣችሁኝ ትችቴን ትቼ ከናንተ ጋር መጥቼ ይሰራለሁ የሚልም በጣም ብዙ ሰው እንዳለ በዚህ አጋጣሚ ልነግራችሁ ፈልጋለሁ። ያው ህዝብ አይሰማም አያውቅም በማለት በጣም ብዙ ጊዜ ህዝቡን ለማሳመን ጥረት ስለሚያደርጉ ነው ለማለት የፈለኩት። መልካም ቀን ይሁንላችሁ። እጅግ በጣም አመሰግናለሁ።